ቅንጡ መኪና ለመግዛት እያሰቡ ከሆነ ከመግዛት ማየት ይቀድማል። ሰላም ቅንጡ ኢትዮጵያዎች ነን። ዛሬ ጎዲና ሚሊዮን ካር ማርኬት ተገኝተናል። ዘመናዊና ቅንጡ መኪናዎችን ልናስጎበኛችሁ ነው። ቆይታችሁ ከኛ ጋር ይሁን። ለክሰስ LX 700H ይህ መኪና ሀገራችን ውስጥ እየተሸጡ ካሉ ውድና ቅንጡ መኪኖች መካከል አንዱ ነው። ይህ መኪና ሃይብሪድ ሲሆን በተወሰነ መልኩ ያሉትን ኳሊቲዎች እናሳያችሁ። ከውጭ ብንጀምር እጅግ ግዙፍና የሚያምር ግሬስ ያለው ሲሆን በአራት ስቴፕ እንደ ፍላጎታችን ከፍና ዝቅ ማድረግ እንችላለን። በውስጡ 7 ወንበሮች በኳሊቲ ሌዘር ፕሮዳክት እንዲሁም እያንዳንዱ ወንበር ኤሲን ሬጉሌት ማድረግ የሚችል በመሆኑ ለሚጠቀሙባቸው ሰዎች ኤክስትራ ኮምፈርት ይሰጣሉ። 5 ስክሪን፣ 16 ስፒከር፣ ማቀዝቀዣ፣ ዋይርለስ ሞባይል ቻርጀር፣ ሴት ሚሞሪ ማለትም ይህን መኪና ምናልባት የሚያሽከረክሩት 3 ሰዎች ቢሆኑ የወንበር እንዲሁም የመሪ አቀማመጣቸውን ለእያንዳንዱ ሰው በሚመቸው መልኩ ሴቭ ማድረግ ይችላል። በአጠቃላይ እጅግ ቅንጡና ዘመናዊ ተሽከርካሪ ነው። ለክሰስ LX 700H 6 አይነት ድራይቪንግ ሞድ ያለው ሃይብሪድ V6 ኢንጂን የሆነ እጅግ ቅንጡ ተሽከርካሪ ነው። ይህ ምቹና ዘመናዊ ሃይብሪድ የጂፒ 2023 ሞዴል ተሽከርካሪ ነው። የትኛውም የመሬት አቀማመጥ፣ የትኛውም መልክዓ ምድር ምቾት የማይነሳው የአሜሪካ ስሪት የሆነ ቅንጡ ተሽከርካሪ ነው። 375 የፈረስ ጉልበት ሲኖረው በነዳጅ እንዲሁም በፉል ኤሌክትሪክ ቻርጅ 592 ኪሎ ሜትር የመጓዝ አቅምም አለው። ሪጀነሬቲቭ ብሬኪንግ ሲስተም ያለው ይህ ተሽከርካሪ የሚያምር የውጭ ገጽታ ያለው ውስጣዊ ገጽታውም ጥራት ካላቸው ማቴሪያሎች የተሰራ 8.4 ኢንች ታች ስክሪን ያለው ኦፕን ሩፍ አድርገን መጠቀም የምንችልበት በመሆኑ ለመኪናው ሌላ የሌክዠሪ ሉክ ይሰጣል። ብቻ ምን አለፋችሁ ይህ መኪና ከያዛችሁ በኋላ ያው ጉራቢ ጤጣል ስለሚያደርግባችሁ ከተማውን ስትዞሩ መዋላችሁ ይግድ ነው። One of the highest selling electric vehicle ever. ይህ የ2022 ሞዴል 3 ቴስላ ተሽከርካሪ ነው። ይህ የኤሌክትሪክ ተሽከርካሪ ቴስላ ሊቲየም ባትሪ ፓክ የሚጠቀም ስትሮንግ የሆነ ባትሪ ፍሎር ስትራክቸር ያለው በቤታችን እንዲሁም በሱፐር ቻርጂንግ ደስ ፋስት ቻርጂንግ በመጠቀም ቻርጅ ማድረግ የምንችለው በፉል ቻርጅ እስከ 315 ማይልስ መጓዝ የሚችል ምርጡ የቴስላ ምርት ነው። በውስጡም 15 ኢንች ታች ስክሪን የተገጠመለት ዋይርለስ ቻርጂንግ ፓድ እንዲሁም የተለያዩ ኤክስትራ ፊቸሮች ያሉት የውጭ ገጽታው ጥቁር ሌክዠሪ ሉክ ያለው የኤሌክትሪክ ተሽከርካሪ ነው። ፍላጎት አይገደብም። ታዲያ አሁን የያዙት መኪና ከሰለቾትና መቀየር ከፈለጉ የዋጋ ልዩነት ብቻ በመጨመር የፈለጉትን መኪና ከጎዲና ሚሊዮን ካር ማርኬት መግዛት ይችላሉ። ቮልክስዋገን አትላስ ፉል ኤሌክትሪክ የ2022 ሞዴል ተሽከርካሪ። ይህ ተሽከርካሪ ለሚነዳቸው ሰው ብቻ ሳይሆን ለተሳፋሪዎችም ልዩ ምቾት የሚሰጥ ቅንጡና ዘመናዊ ተሽከርካሪ ነው። 235 የፈረስ ጉልበት ያለው 8 ስፒድ አውቶሞቲቭ ትራንዚሽን 6 ሰው መያዝ የሚችል 8 ኢንች ዲጂታል ስክሪን ያካተተ ልክ እንደ ሾፌሩ ሁሉ ለተሳፋሪዎች ወንበሮቻቸው አጀስት መደረግ የሚችል ለተሳፋሪዎች የቻርጅ ኦፕሽን ያለው ሰን ሩፍ ቶፕ ያለው እንዲሁም ወንበሮቹ ሰፊ እና ምቹ ናቸው። ብቻ ምን አለፋችሁ ምቾትን እስከ ጥግ የምታዩበት ቅንጡና ዘመናዊ ተሽከርካሪ ነው።
ላንድ ክሩዘር የዚህ መኪና ግርማ ሞገስ እጅግ የተለየ ነው። ለዚህም ነው ይህ መኪና የክሩ ሰዎች ምርጫ ነው የሚባለው። ስለ ጥንካሬው ምስክር ለመፈለግ የትም መሄድ አይጠበቅቦትም። የቆዩ የላንድ ክሩዘር ሞዴሎችን በሀገራችን እንዲሁም በተለያዩ ዓለማት ተፈላጊና በጥንካሬያቸው እየተመሰከረላቸው የብዙዎች ምርጫ በመሆን እያገለገሉ ይገኛሉ። ለዚህም ነው የበረሃው ንጉስ የሚባለው። ይህ የቶዮታ ስሪት የሆነው ላንድ ክሩዘር V6 በተለምዶ በሀገራችን ገመቺስ እየተባለ የሚጠራ ሲሆን ኢንጂን ፓወሩም 3.32 V6 ትዊን ቱርቦ ነው። የነዳጅ ፍጆታውም ከV8 ተሽከርካሪዎች አንጻር ይቀንሳል። የሚያምር ውስጣዊ ገጽታ 8 ሰዎችን መያዝ የሚችል ኩል ቦክስ፣ ሚሞሪ ሴት አጀስት እንዲሁም ሌሎች እጅግ ዘመናዊ ፊቸሮችን ያካተተ ጠንካራ ዘመናዊና ቅንጡ የክሩ ሰው ምርጫ የሆነ ዘመናዊ ሽሪ ተሽከርካሪ ነው። እውነቴን ነው የምላችሁ እኛ ያሳየናችሁ ዘመናዊና ቅንጡ መኪኖች ጎዴና ሚሊዮን ካር ማርኬት ከሚገኙ መኪኖች እጅግ ጥቂቶቹ ነው። የፈለጋችሁትን መኪና ማግኘት ትችላላችሁ። ጎዴና ሚሊዮን ካር ማርኬት የሚገኙት ከቦሌ ሩዋንዳ ወደ ሚካኤል በሚወስደው መንገድ ላይ ነው። ስልካቸውን ከታች እናስቀምጥላችኋለን። እናመሰግናለን። ቅንጡዋ ኢትዮጵያዎች ነን።